ወንዶቻችን ሴቶችን በመደብደብ ሶስተኛ ወጣን ብዬ ማለት ነው። ውርደት እኮ ነው። ሰው እንዴት ሚስቱን በመደብደብ ሶስተኛ ይወጣል? ሰው እንዴት ባለቤቱን በመደብደብ ሶስተኛ ይወጣል? አላህ ምን ይለናል እንዴ? ኢትዮጵያ የአማኞች ሀገር አይደለም የሚባለው? አማኞንን እንዲህ የደበደብን ባናምን ኖሮ አንገታቸውን እንዲህ ልንነቅል ነበር እንዴ? ምን ልናረግ ነበር? ሶስተኛ ደብዳቢ በዓለም። የሚገርመው ነገር ደግሞ ወላሂ እኛው ራሳችን ከሌሎች ዜጎች ጋር ከተጣላን አፈር ነው የሚያበሉን። እውነቱን እናውራ ከተባለ እንለፈው፣ ያው ተከድኖ ይብሳል አንዋረድ። እና ምን ልላችሁ ፈልጌ ነው ውጭ ብንወጣ ምን እንደሚፈጠር ስለምናውቅ አናውራው። እሱ ድብድብ የሚባለውን ነገር ጣውላ ላይ አለማቅረብ ሸሪዓችንን በጣም ነው የሚከላከለው። ያንን በጣም ነው የሚከለክለው። መደብደብ የሚለውን ሸሪዓችን ወላሂ በጣም ነው የሚከለክለው። በጣም በተለይ አሁን ባልና ሚስት መሀል የተለመደው መደብደብ ሙሉ በሙሉ የተከለከለ ነው በሸሪዓችን። አንዷ እኔ ጋር መጣ ከባሌ ጋር እንትን ብዬ ተጣልቼ ምናምን ነገር አለችኝና እሱ ላይ ደግሞ ሂሳብ እየተሳሰቡ ነበር። ከሱ ጋር ተጣልታ ሊፋቱ ማለት ነው። ሲተሳሰቡ 3000 ብር ይቀርበታል ትለኛለች። 3000 ሪያል ይቀርበታል ትለኛለች። የምን 3000 ሪያል የሚቀርበት? 3000 ሪያሏን ደግሞ እያለች ትቀጥላለች። እሷ ለምንድን ነው 3000 ሪያል የሚቀርበት? ለካ ባልየው ከሷ ጋር ተጣልቶ በቦክስ መጥቶ ሁለት ጥርስ አውልቆላታል ፊት ለፊት። እሱን ያስገጠመችበት ነው እያሰበች ያለችው። ወላሂ ደነገጥኩ። ባል ሚስትን ከመደብደብ ብዛት ጥርስ እስከ ማውለቅ። ስለዚህ በዚህ ደረጃ እንትን ማለት አላህን አለመፍራት ነው። አላህ እሷን ያንተ ሚስት አድርጎ ሲያመጣት አንተም ደግሞ የሱ ባሪያ መሆንን አትርሳ። እውነት ነው፣ እሷ ያንተ ሚስት ናት። ሜይቢ አንተ ከሷ በላይ አቅም ሊኖርህ ይችላል፣ ጉልበት ሊኖርህ ይችላል። እሷ ደግሞ አምላክ አላት። አንተም ያንተም አምላክ የሆነው አምላክ ማለት ነው። አላህ ፊት ስትሄድ አንድ በአንድ ትተሳሰባለህ። ይሄን እወቅ። ስለዚህ ከተግባባችሁ አብሮ መኖር ከበድ አይደል? خلاص እንዴው ጥሩ ባልና ሚስት መሆን ከከበደን በተለይ መሐላችሁ ልጅ ካለ ብዙ መጥፎ ነገር እንዲፈጠር በር አትክፈቱ። ጥሩ አይደለም፣ በጣም ይጎዳል። እናንተን አይደለም፣ እናንተ ኖራችኋል። እኔ ሁሌ ምራት አንድ ቃል አለችኝ። እናንተ ፈልጋችሁ መርጣችሁ ነው የተጋባችሁት። ልጃችሁ ግን ሳይመርጥ ነው የተወለደው ከናንተ። ምንም ሳያውቅ ሳይመርጥ የተወለደ ልጅ እናንተ መርጣችሁ ያገባችሁት ሰዎች በእናንተ ድንበር ኃላፊነት በእናንተ ወንጀል ልጃችሁ ሌላ ዓለም ውስጥ አትክተቱት፣ አታስፉት ክፍተቱን። ተግባባን? ስለዚህ ከሷ ጋር መኖር ከቻልክ ጥሩ ኑሮ አኑራት። ማዕሌሽ የሚባለው ያው ጥሩ ኑሮ ማኖር ከከበደ ማዕሌሽ የሚባለው እንኳን መኖር አንድ ነው። ግን ተዕዚብ ማድረግ፣ መጨቃጨቅ፣ መደባደብ ማለት አላስፈላጊ ነገሮችን እንትን ማለት አያስፈልግም። ስለዚህ አሁን በዚህ ሁኔታ ነው ነገሮች እንትን የሚሉት ማለት ነው። ኢማ በሰላም መኖር ካልተቻለ ደግሞ ፈኢምሳኩም ቢማዕሩፊን አው ተስሪሑን ቢኢሕሳን፣ በሰላም መለያየት። ስትገናኙ እኮ የግድ አብራችሁ መኖር አለባችሁ ብሎ የፈረደባችሁ እኮ የለም። በቃ ተስማማችሁ ትኖራላችሁ፣ አልተስማማችሁም ትለያያላችሁ። አለቀ። ምንም የሚካበድ ነገር የለም፣ የሚጨበጨብ ነገር የለም። አለቀ خلاص። ስትለያዩ ደግሞ እኔ ብዙ ጊዜ የምለው እንትን አለኝ፣ ብዙ ጊዜ ማለት ነው። መለያየት ማለት መገዳደል ማለት አይደለም። መለያየት የሚመጣ ከሆነ አላህ ይጠብቃችሁ ከመለያየት። መለያየት ማለት መገዳደል አይደለም። ሐራም የሚሆነው በነገራችን ላይ መለያየት እኮ አይደለም ሐራሙ። መለያየት እኮ ሐራም አይደለም። ሐራም ግን እሷን መደብደቡ ነው። ሸሪዓችን ፈድሪቡሁነ የሚለውስ አንድ ጥያቄ ይመጣል። ፈድሪቡሁነ ምቷቸው የሚለውስ ምቷቸው የሚለውን ነገር ሸርሑን አንብበህበታል? ተፍሲሩን አይተህበታል? ዑለሞች ሲናገሩ ሰምተሃል በደንብ አድርገህ? ቁርአናችን ማንም ከመሬት እየተነሳ የሚፈስረው አይደለም፣ የሚተረጉመው አይደለም። ተፍሲሮች አሉት። ወደ ተፍሲሩ ገብተህ ስትመለከት የምትመታው ምት እኮ
ለመጉዳት ሳይሆን ሁለት ጥርስ ለማውለቅ ሳይሆን ተግባባን። ያለ ጥርስ ወላቃ አድርጎ ለማስቀረት ሳይሆን እሷ የምትመታው መቆጣትህን እንድታውቅ ነው። ለዚያውም ደግሞ ምንም በማይጎዳ ነገር፣ ምንም በማይጎዳ በዱላ እኮ አይደለም የምትቀጣው፣ በሲዋክ ነገር። በሲዋክ ማለት መስበር ነው እንዴ? መገንጠል ነው እንዴ? ጥርስ ወላቃ ማድረግ ነው እንዴ? አይደለም። አላህን ፍሩ። አንዳንድ ባልና ሚስት እኮ ሲደባደቡ ፊቷ አብጦ የአይኗ ከለር ተቀይሮ አፍንጫዋ ተሰብሮ ደም ፈሷት፣ ኧረ አላህን ፍሩ። ይህን ያህል አቅም ካላችሁ ሌላ ነገር ላይ አቅሙ ማዋል ነው። ሌላ ነገር ላይ ሚስት ላይ ሳይሆን ሌላ ብዙ ነገሮች አሉ አቅም የሚፈልጉ። ስለዚህ ወንድሞቼ እባካችሁ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ እኮ ሚስቶቻችሁ ማለት እኮ አላህ ሱብሓነሁ ወተዓላ በእናንተ እጅ ስር ያደረገላችሁ ናቸው። ተጠንቀቋቸው፣ ጠብቋቸው። ፈስተውሱ ቢኒሳኢ ኸይራን ያሉት ለነሱ ደግሞ ሲያጠፉ መልካም ምክር መስጠት፣ ሲያበላሹ መልካም ምክር መስጠት። ይሄን ነገር ተይ፣ ይሄን ነገር እንዲህ እናድርግ፣ ይሄን ነገር እንዲህ አድርጊ ብሎ መምከሩ ነው የሚሻለው እንጂ